በመጽሐፍ ቅዱሳችን ውስጥ ዮናስ የተባለ ሰው ነበር። ጠቢብ ነበር፣ አንዳንዴ ደግሞ በልቡ ጥንካሬም ይታወቅ ነበር። ዮናስ በጣም ጥሩ ሰው ነበር። የከተማው ሰዎች ምክር ለማግኘት ወደ ዮናስ ይመጡ ነበር፣ ምክንያቱም ጥበበኛ ስለነበር ጥሩ ምክር ይመክራቸው ነበር። ከእግዚአብሔር ጋር መነጋገር ይወድ ነበር፣ ስለዚህም ብዙ ጊዜ ይጸልይ ነበር። አንድ ቀን እግዚአብሔር ለዮናስ ተናገረው፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቶአልና በእርስዋ ላይ ስበክ። ከክፋታቸው እንዲመለሱ ከነገርካቸው በኋላ ካልተመለሱ በ40 ቀን ውስጥ ነነዌን አጠፋታለሁ አለው። ነገር ግን ዮናስ ወደ ነነዌ መሄድ አልፈለገም። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ለመኮብለል ወደ ተርሴስ ተሳፈረ። በባሕር መካከል ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ። ዮናስ ግን ወደ መርከቢቱ ታችኛ ክፍል ወርዶ ተኛ፣ በከባድም እንቅልፍ ላይ ነበር። ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕር ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎቹም እጅግ ተገረሙ። በባሕር ውስጥ ዮናስን አንድ ትልቅ ዓሣ ዋጠው። ዮናስም በዓሣ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። ከእግዚአብሔር መሸሽ እንደማይችል ተረዳ። ከዚህ አደጋ ከዳነ የእግዚአብሔርን ትእዛዝ ለማድረግ ቃል ገባ። ከ3 ቀን በኋላ ዓሣው ዮናስን በነነዌ አቅራቢያ ተፋው። ዮናስ እግዚአብሔርን አመሰገነ። ከዚያም የተሰጠውን ተልእኮ ለማከናወን ሰዓቱ መድረሱን ተረዳ። ዮናስ በነነዌ ውስጥ ተንቀሳቀሰ። የከተማው ሰዎች ክፉና እግዚአብሔርን የማያምኑ ነበሩ። እነርሱንም ከክፉ ሥራችሁ የማትመለሱ ከሆነ በ40 ቀን ውስጥ ነነዌ ትጠፋለች ብሎ አስጠነቀቃቸው። ስለ መርከቡና ስለ ዓሣው ታሪክ ለከተማው ሰዎች በሙሉ ነገራቸው። የከተማውም ሰዎች ዮናስን ሰምተው ከክፉ ሥራቸው መቀየር ጀመሩ። ከ40 ቀን በኋላ በከተማው ላይ ምን እንደሚሆን ለመመልከት ዮናስ ወደ በረሃ ተሻገረ። የነነዌ ሰዎች ንስሐ በመግባት በእግዚአብሔር አመኑ። የልባቸውን መቀየር እግዚአብሔር ተመለከተ። ከተማዋም ከጥፋት በዳነች ጊዜ ዮናስ ግራ ተጋባ። ከባድ ክፋት ያደረገችውን ከተማ እግዚአብሔር ለምን እንዳላጠፋት ዮናስ አላስተዋለም ነበር። እግዚአብሔር ዮናስን ለሌሎች ስለ መራራት ሊያስተምረው ስለፈለገ ልዩ ተክል አበቀለለት። ተክሉም ጥላ ሆኖ ከከባድ ፀሐይ ተከላከለው። ዮናስም ተክሉን በጣም ወደደው። ነገር ግን እግዚአብሔር በቀጣይ ቀን ተክሉን በትል እንዲበላ አደረገው። ዮናስም በጣም ተናደደ፣ ደስተኛም አልነበረም። እግዚአብሔርም ዮናስን ስለዚህ ተክል አዘንክ አለው። ዮናስም አዎን አለ። እግዚአብሔርም እንዲህ አለው፣ አንተ ለተክል ካዘንክ እኔም ለሰዎች ብዙ ሕፃናትና እንስሶች ላሉባት ለታላቂቱ ከተማ ለነነዌ አዝናለሁ። ስህተታቸውን አምነው ንስሐ ስለገቡ ይቅር ብያቸዋለሁ አለው። የዮናስ ታሪክ ምሕረት ስለማድረግ ትምህርት ይሰጠናል። ሰዎች ክፉ ነገር ቢያደርጉም እንደገና መለወጥና መልካም መሆን ይችላሉ።